አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህም የቅድስና የተመሰገነ ጎርጎርዮስ ወላጆቹ ደጎች ናቸው። በዚህ ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህ ልጃቸውን ጎርጎርዮስን በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትን ሁሉም ስጋዊም ሆነ የጥበብንና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደ ሆነ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አግናጢዮስነትን ሾመው። ከዚህም በኋላ ወዳጆቹ ሊያጋቡት ሳሰቡ፣ እርሱ ግን ይህን ስራ አልወደደውም። ሁለተኛም ወደ ጳጳስ ወሰዱት። ፍጹም ዲቁና ተሾመ። ወደ አባ ጳጉሜስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወዳጆቹም ብዙ ገንዘብን ወስዶ ወደ አባ ጳጉሜዎስ አቅርቦ በገዳሙ ለሚሰሩት ሕንፃዎች ስራ ያደርግለት ዘንድ ብዙ ልመና ለመነው። እርሱም ተሳትፎ እንደሆነለት ለሕፃን ቤተ ክርስቲያንና ለመነኮሳት ቤት መስሪያ አደረገለት። ከዚህም በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመበተን በተወው ወደ ቅዱስ አባ ጳጉሜዎስ ሄዶ የምንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ ከትህትናና ከቅንነት ከፍቅር ጋር ይጋደል ጀመር። አርያነቱና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔር ተምረው አመንዝራዎች የክፋት ስራቸውን እስከተው ንስሐንም ገብተው ንጹሐንም እስከሆኑ ድረስ ተጋደሉ። ከአባ ጳጉሜዎስም ዘንድ 13 ዓመት ኖረ። አባ መቃርስ ወደ አባ ጳጉሜዎስ በመጣ ጊዜ ሶስትነቱ በማደከም ታላቅ ተጋድሎን ጥቂት ቀኖች ኖረ። ከዚህ በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳጉሜዎስ ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስ አዘዘው። እርሱም አብሮ ሄደ። በእርሱ ዘንድ ብዙ ዘመናት ኖረ። ከዚህም በኋላ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የክብር አባት መቃርስን ለመነው። እርሱም እንደወደድክ አድርግ አለው። ያን ጊዜ ወደ ተራራው ሄዶ ታናሽ ዋሻ ቆርቆሮ በውስጧ 7 ዓመት ኖረ። አባ መቃርስም በየዓመቱ ሁለት ጊዜ መጥቶ ይጎበኘዋል። አንደኛ ለክብር የልደተ በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳበት በትንሣኤ በዓል ቀን ከእርሱ ጋርም ስጋውና ደሙን ተቀብሎ ወደ ቦታው ይመለሳል። አባ መቃርስም ስለ ስራው ሁሉ ይጠይቀዋል። እርሱም የሚያየውና በእርሱ የሆነውን ሁሉ ይገልጽለታል። አባ መቃርስም ሊሰራው የሚገባውን የምንኩስና ስራ ይሰራ ዘንድ ያዝዘዋል። በተጋድሎ ውስጥ 22 ዓመታት ሲፈጸም ከዚህ የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከ3 ቀን በኋላ ከዚህ ከኃላፊው ዓለም ወጥተህ ወደ ዘላለም ሕይወት ትገባለህ አለው። አባ ጎርጎርዮስም በአስቄጥስ ገዳም ሁሉ አረጋውያንን አስጠራቸውና ተሰናበታቸው። በጸሎታቸው እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከ3 ቀን በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከ72ቱ አርድእት ለአንዱ ሐዋርያት አድሌጦስ የምስክርነት መታሰቢያ ነው። ይህም ሐዋርያት ትውልዱ ከአቴንስ ሀገር ከታናናሾቿ ከምሁራኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ አገለገለውም። አጽናኝ የሆነ የመንፈስ ቅዱስ ጸጋ በ5ኛው ቀን ከተቀበለ በኋላ ወደ ብዙዎች ሀገር ሄዶ ሕይወት የሆነ ወንጌልን ሰበከ። መግኔዮን ወደሚባል ሀገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም
ልቦና ብሩህ አደረገላቸው። ከሪጎና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትን ማጠመቃቸው ሕይወት የሆኑ የወንጌልን ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከእሳቸው ዘንድ መጥቶ ወደ አቴንስ ሀገር ተመለሰ። በውስጧ የክብር ወንጌልን አስተማረ። በዚያን ጊዜም በደንጊያ ወገሩት፣ ጽኑ የሆነ ስቃይን ማሰቃዩት። ከዚህ በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎውና ምስክርነቱን ፈጽሞ የሕይወት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን ሰማዕታት የቤተሬዋ የታየን መታሰቢያቸው የሆነ የሊቀ ጳጳስ ገብርኤል ዕረፍቱ ነው። የቴዎስድሮስና የንጠራሪዮስ የቅዱስ አውሳኔዎስ የንስጣሌዎስ የዝናዮስ የዮስጦንስ የወንድሞቹ የአልሶር የፋርጦስ የቆዝምሶ እና የድምያሶስ የተጋድሏቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉህ እልፍ አላፍትን እያሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰባሰብባትን የጉባኤ ቦታ ባርክ። ይህን መጽሐፍ ወረቀት አዘጋጅቶ ብርሃንና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። አሜን።